ሰላም ጤና ይስጥልን። ይህ ሰንጆከር የዩቲዩብ ቻናላችን ነው። እንዴት ናችሁ? ተመልሰን መተናል በክፍል 92 ኖላዊ ድራማ። እንግዲህ ሀና ልጅ መሆኗን ሁሉም ቤተሰቦች አውቀዋል። ከጅምሩ የሀና ልጅነት ሁሉም ቤተሰቦች ያውቁ ነበር። በሚያሳዝን ሁኔታ ወይዘሮ ሜላት እንዳወቀች በባዩሽ አማካኝነት ጭንቅላቷ ተመቶ እስካሁን ኮማ ውስጥ ናት። እንግዲህ በሚያሳዝን ሁኔታ ክፍል 92 ላይ ሀና ትታሰራለች። ምክንያቱም ሀና የዛ ቀን ቸኩላ በጣም በደስታ የዲኤንኤ ምርመራውን ውጤቱን ተቀብላ ልክ ስትመጣ ሀና ቀጥታ ክፍል ነው የገባችው። ከዛ ደም አየች። ከዛ በኋላ ባዩሽ የያዘችውን የጠርሙሱ እጀታውን ሀና በሚያሳዝን ሁኔታ በእጇ ነክቷለች ማለት ነው። ስለዚህ ለአሻራ ፖሊሶቹ ይዘውት ሄደዋል። ስለዚህ የሀና አሻራ ነው ጠርሙሱ ላይ ያለው። እንግዲህ መላ ቤተሰቡ ሀና እንደማታረግ ያውቃሉ። ወይዘሮ ሜላት በምትወድቅበት ሰዓት፣ ወይዘሮ ሜላት በምትመታበት ሰዓት ሀና ያላቸው ከአባቷ ጋር ከእህት ወንድሞቿ ጋር እንዲሁም ከድንብላል ጋር ሐኪም ቤት ነበሩ። እንግዲህ ሀና በማታውቀው መልኩ ባዩሽ አሁንም ትድናለች። ምክንያቱም ሀና የባዩሽን የወንጀል ገመዷን አሁንም ትሸፍንላታለች ማለት ነው። ስለዚህ ሀና በማታውቀው መልኩ እስር ቤት ትገባለች። ህግ ነው፣ ኤቪደንስ ነው በሚል ትገባለች። እንግዲህ የሀናን እውነት ደግሞ ለማጋለጥ ቤተሰቡ በሙሉ ይለፋል። ወይዘሮ ሜላት እንግዲህ ከኮማው ላይ ትነሳለች። ስትነሳ እስካሁን ድረስ እየሰማች ነበረ። በተለይ ወይዘሮ ባዩሽ እኔ አንቺን በትራስ አፍኜ ነው ምገልሽ፣ በትራስ አፍኜ ከዚህ ምድር ነው ማሰናበትሽ፣ ከተነሳሽ ደግሞ እኔና አንቺ የተለየ ጦርነት ውስጥ እንገባለን ብላታለች። ስለዚህ ወይዘሮ ሜላት በሰመመን ውስጥ ሆና በደንብ እያዳመጠቻት ነው። በክፍል 92 ላይ እናየዋለን። ስለዚህ ወይዘሮ ባዩሽ አሁንም ሌባ ምንድን ነው የሚባለው? ይሄ የሚሰርቅ ሰው መቼም ራሱ ተሰላሙን አግኝቶ አይኖርም እና እሱንም ጆሮንም ማንንም ስታገኛቸው እንዴ እናንተ እኔን እየተከታተላችሁኝ ነው? በተለይ አሲርን ጠምዳ ይዘዋለች እና አንተ ምንድነው የምትከታተሉኝ? ስትወጣ እንዳጋጣሚ ሆኖ ስትወጣ ስገባ ይገናኛሉና አሁንም እኔ ልታገኙኝ ነው? አሁንም ትለዋለች እና ይሄ የባዩሽ የሰቀቀን እረፍት የማጣት ስሜት ውስጥ እየገባች ነው። እንዲሁም ደግሞ እርግብ ትያዛለች። የተወሰነ ብር ነው የምታጠፋው ከወርቁ ላይም ከገንዘቡ ላይም እንጂ ከእጅ ከፍንጅ ትያዛለች። እንግዲህ የዛኔ ሰቀቀኑ ሲበዛባት፣ ግርፊቱ ሲበዛባት፣ ቅጣቱ ሲበዛባት የባዩሽን እውነት ታወጣለች። ምክንያቱም እርግብ ስለ ባዩሽ ምንም ጨንቋት አያውቅም። ምንም ማለት ነው። እሷ በየት በኩል አድርጋ ህይወቷን ትለውጥ፣ በተለይ ከዚህ ሀገር እንዴት አድርጋ እንደምትወጣ ወይም ደግሞ የተሰጣትን ገንዘብ እንዴት አድርጋ ከባዩሽ ዞር አድርጋ ትጠቀም እንጂ ስለ ባዩሽ ደህንነት፣ ስለ ባዩሽ ሚስጥር ማውጣት አያስጨንቃትም። እርግብ ወላ ሁሉ ስትያዝ ሳትጠየቅ ሁሉ የምታወራ ሰው ናት። ስለዚህ ባዩሽ አንደኛ ጨንቋታል። የዘረፈችውን ወርቅ የዘረፈችውን ብር ሳሰጣት ነው የተሰወረችው፣ የመጀመሪያው ማለት ነው። ሁለተኛው ደግሞ እሷ ወርቁን ይዛ ስትሰወር የእርግብ የማካፈልነት ይሄ ምንድነው የሰረቀችውን ነገር ለባዩሽ አላከፈለቻትም። ስለዚህ አንደኛ ባዩሽ እሱን ተናዳለች። ሁለተኛ ደግሞ ከተያዘች በፖሊስ ያለምንም ጥርጥር ባዩሽ እንደምታሰራት፣ ባዩሽ ይህንን ሀሳብ እንዳቀረበች፣ ስለ ባዩሽ ሁሉም ነገር ለፖሊሱ ታስረዳዋለች ማለት ነው። ስለዚህ የባዩሽና የእርግብ የመጨረሻ ስቴጅ ላይ ይደርሳሉ ማለት ነው። ስለዚህ የእርግብ ደግሞ መደበቂያ ላይ ደግሞ ቻንቹ እጁ 100% አለበት። እሷን ደብቋታል። እያንዳንዱን ነገር ያውቃል። ምክንያቱም እርግብ የት ትሄዳለች? የትም እኮ አትሄድም። የምትሄድበትን ቦታ የላትም። እንደምታውቁት ባለፉት ሲዝኖች ላይ እጅግ በጣም በቆዩ ሲዝኖች ላይ እንደ ትውስት አድርገው ሲያሳዩን የነበረው ባዩሽ እርግብን እንደማትፈልጋት፣ ከዚህ በኋላ ከእሷ ጋር እንዳትቀመጥ፣ አረትዬ ባኮትን እኔ ስራ ቀን ሰርቼ ማታ ልማር ስትላት አይቻልም እንደ ገጠር መስሎሽ ነው እንዴ? እዚህ እኮ ቀንም ራሱ ትምህርቱ ሙሉ ቀን ነው አለቻት። ማታም ደግሞ አይቻልም እንደዛ የሚባል ነገር የለም ወደ ሀገርሽ ሂጂ አለቻት። እርግብ ደግሞ ተይ አክስቴ እባክሽን ስትላት አይቻልም ብላ
ፌስታሏን ይዛ መለሰቻት ማለት ነው። ስለዚህ የእርግብ በደንብ አድርጋ ታውቃለች። ባዩሽ ለጥቅሟ ነው እንጂ ፈለገቻት ዊዝ ፐርፐዝ ነው እንጂ አዘርዋይስ ምንም አትፈልጋት፣ በምንም መንገድ አትፈልጋት። ስለዚህ እርግብ በቻለችው አቅም ራሷን ነፃ ለማውጣት ራሷን ለመጥቀም ራሷ ካለችበት የኑሮ ስቴጅ ለመቀየር ለመለወጥ ነው እንጂ የምትለፋው ስለ ባዩሽ አንድ ሰከንድ አስባ አታውቅም። ባዩሽም እንደዚሁ እነ ወይዘሮ ሜላትን እነ አቶ መስፍንን እነ ሰላምን ምናሴ ሀናን እነሱን መጉዳት ትዳራቸውን መበጥበጥ ሀብታቸውን መውሰድ ሰላም ያልሆነ ህይወት እንዲኖሩ ማድረግ ነው የባዩሽ ስራ እንጂ ስለ እርግብ ቅንጣት ታህል አታስብ። ካለፉት ሲዝኖች ላይ ገና ወደፊት ኦልሞስት አሁን ይሄ ድራማ እያለቀ ነው። የምንፈልገው እውነት ላይ ደርሰናል። አሁን ፓኒሽመንት ነው የቀረው። ማንም የሰራውን ስራ የዘራውን ነገር ማጨድ አለበት እና የተሰሩት ስራዎች ላይ የወይዘሮ ባዩሽ የመጀመሪያው እጅ የእሷ ነው። ቀኝ እጇ ደግሞ አለ ወንዱ የሚመጣው ማለት ነው። የሆነ ጊዜ ላይ ምናሴን በሽጉጥ ሊተኩስበት የነበረው እሱ ይመጣል። እንዲሁም ደግሞ እርግብም ትጠይቃለች። እንደ ባዩሽ በጣም በግብዳው በጣም በትልቁ ባትጠየቅ ተጽዕኖ ተፈጥሮባትም ቢሆን ስለሰራችበት ነገር ትጠይቃለች ማለት ነው። ሶዛት በዚህ ድራማ ላይ በክፍል 92 ላይ የምናየው ነገር ምንድን ነው? እርግብ ትያዛለች። የመጀመሪያው ሀና ደግሞ እስር ቤት ትገባለች። ምክንያቱም ጠርሙሱን ነክተዋለች። የሆነ በድንጋጤ በደስታ ነበረች። የዛኔ ገና ዴኒው ውጤት ገና የሰማችበት ቀን ነበረ። አንድ ቀን እንኳን አላደረች። በጣም ኤክሳይትድ ሆና በጣም እየዘለለች እንደ ልጅ እየቦረቀች ነበር መንገድ ላይ ስትሄድ የነበረው እና በቃ ስትሄድ ቤቱ ባዶ ነው። ድንብላል የለችም። ማንም ሰው የለም፣ የሚነግራት ሰው የለም። እንዴ ሰው የለም እንዴ ብላ ልክ ስታየው ፎቶ ነው ያየችው፣ የራሷን ፎቶ እና ቀጥታ ጭንቅላቷ የሚቆጣጠረው ፎቶ ነው። ምክንያቱም የራሷ ፎቶ ነው፣ የሀና ፎቶ ነው እና ቆይ ማነው ይዞት የመጣው ይህንን ነገር ኬስ ነው የመጣው ምናምን አለች እና ቀጥታ ደግሞ ጠርሙሱን ነው የያዘችው ቀጥታ ማለት ነው። እና ያ እጀታ ማለት የተፈረከሸው ቢሆን ፍርክሹ ላይ ኦኬ፣ ግን ፍርክሹ ላይ አይደለም። የባዩሽ እጀታ ይሄ የጠርሙሱ እጀታ ላይ ነው የባዩሽ እጅ ያረፈበት እና ሀና ደግሞ ዘላ የጠርሙሱን እጀታ ነው በተመሳሳይ ያዘችው እና አሻራው የሀና ነው የሚያሳየው። ስለዚህ እንግዲህ ሀና ፈርዶባታል፣ እያየን ነው በተለያየ ሲዝን። አሁን ወይዘሮ ሜላት ስለታመመች ነው እንጂ ሳትታመም በፊት ራሱ እያንዳንዱን ስናየው ሀና የመጣችበት ውጣ ውረድ አለ። ጥንካሬዋን በዚህ አጋጣሚ እንማራለን። በህይወት ውስጥ በጣም ቴስት የምንደረግበት የምንሞከርበት ምናምን አለና ድርሰትም ድራማም እውነተኛ ዓለም ላይ ያለ ነጸብራቃዊ የሆነ ድራማ ነው። ማለት ምድር ላይ ያለ ሰዎች ላይ ይፈጠራል ተብሎ ዲፔንድ ተደርጎ በደራሲው አእምሮ ወይም ምናቡ ላይ ክሬት የሚደረግ ነው ድርሰት ማለት ነው። ሀና የምትባል አለች። እሷ ህይወት ውስጥ እንዴት ነው ጠፍታ ነበር። እናቷ ቤት ገብታ ሰራተኝነት አገለገለች። ከዛ ደግሞ እናቷ ሰራተኛ ሆና ያደረሰችባትን በደል እናውቃለን። ከዛ ደግሞ ሂጂ ብላት በጣም ነው የምትናፍቃት፣ ምክንያቱም የእውነት ልጇ ስለሆነች። ከዛ ደግሞ ልጇ መሆኗን ስታቅ ደግሞ እንደዚህ ደግሞ አደጋ ደርሶባት መልሳ ሀና እናቷን እኮ አላየቻትም። ባይዘው በጣም የሚያሳዝነው ፓርት በቃ እናቷን አላየቻትም። በቃ እኔ በጣም እናደዳለሁ። ምክንያቱም ሀና አባቷን ፊሊንግ የእህቶቿን የወንድሞቿን ፊሊንግ አወቀች። ወይዘሮ ሜላት ሀና ልጇ መሆኗን አውቃ ከእርግብ ጋር ግብ ስታደርግ ባዩሽ መተቻትና ወደቀች። ሀና እናቷን ልታይ ነበር ቤት ሄደችውና አንድም ያሻራውን ጠርሙሱን ነካችው፣ ሁለትም እናቷን ሳታገኝ እናትየው ልጇን ሳታገኝ ይሄ ነገር ሀፕን አደረገና የሀና እንደዚህ መቦሳቆል፣ ሐኪም ቤት ውስጥ ምግብ አለመብላት፣ ራሷን በጣም መጣል
ቀን የለ ማታ የለ እንቅልፏን ሰውታ እናቴ የምትለው ይሄ አግኝቶ እናቷን አውቃታለች ከበፊቱ። ምክንያቱም አቶ ኖላዊን ላለማስከፋት እሳቸውን ላለማስቀየም የሄደችበትን ርቀትም እናያለን። የራሷን ስሜት ቆጥባ የራሷን ፊሊንግ ቆጥባ፣ ምክንያቱም እናትነቱን ትፈልገዋለች፣ የእውነት አባቷንም ትፈልገዋለች እና ያሳደጋትን አባት ደግሞ አቶ ኖላዊ ላለማስከፋት የሄደችበትን ርቀት ደግሞ ሳናደንቅ አናልፍም። ምክንያቱም ይሄ የሀና ብስለት ቶሎ አለመናገሯ ስሜቷን ቆጠብ በምታደርገው ፓርት ራሱ እጅግ በጣም አሪፍ ነው ማለት ነው። ስለዚህ በዚህ ክፍል ላይ ደግሞ ዶክተሯንም ሳናደንቅ አናልፍም። ምክንያቱም በቃ ሺሃዝ ምን ብዬ ልንገራችሁ፣ በጣም ሀምብል ናት፣ በጣም ሪስፔክትፉል ትሁት። በቃ እንደዚህ አይነት ዶክተሮች ነው የምንፈልገው የጤና ሐኪሞች ላይ። ምክንያቱም በባለፈው ጊዜ ላይ በጣም ክፉ ዶክተር ነበረ። ዲኤንኤያቸውን ያቀያየሩ የፀጉራቸውን ዲኤንኤ ሪዛልቱ እንዲቀያየር እና የሐኪሞች ላይ ያለን አስተሳሰብ ራሱ እንዲዛባ የሚያደርግ ገጸ ባህሪ ነበር እና እቺ ደግሞ ሴቷ ስትመጣ ደግሞ እጅጉን ለሐኪሞች ያለን አስተሳሰብ ራሱ ሙሉ በሙሉ የቀየረች ከራሷ አልፋ የራሷን እንቅልፍ የራሷን ምቾት ሰውታ ለልጆቹ ለወይዘሮ ሜላት ለእያንዳንዱ ስትጨነቅ አይተናታል እና ዶክተሯንም በዚህ አጋጣሚ ሳናመሰግን አናልፍም። እንግዲህ ባዩሽና እርግብ በዚህ ተንኮላቸው እንግዲህ መጨረሻቸው ከባድ ቅጣት ነው። አንድ ሞራል ላይ ይቀጣሉ፣ ሁለትም በህግ ይቀጣሉ። በዚህ መንገድም አይቀጥሉም። ስለዚህ ክፍል 92 ይህን ይመስል ነበረ። አብራችሁኝ ስለነበራችሁ ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ።